በመጠጣት ቢሆንስ እነዚህ ሰዎች ትንሽ ጆሮ ከሰጣችኋቸው በዝናብ ቢሆንስ በዝናብ መልክ ቢሆንስ ጥምቀት ቢሆንስ ይላል። በዝናብ መልክ ቢሆንስ ይሄ በጣም አደገኛ በጣም አስቸጋሪ እኮ ነው። ከዛ ግን እዛው መለስ ነው። በምን መልኩ ነበር የመለስ ነው? ትዝ ብላችሁ ከሆነ ዝቅ ብሎ እዛው ጋርም ስለ ጥምቀት ያወራል። ከታይ ዝቅ ብሎ ጋርም የጠይና ተባለ ወጣና ነበር ነው። ትዝ ይለኛል ማን አጋጣሚ ባለፈው መጥቶ ሲሳይ ነበር እና ምንድነው በአጭሩ ሰው ከውሃ እና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ ተናገረ ጌታ ኢየሱስ። ሰው ይህንን ከውሃና መንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም የሚለውን ፕሮቴስታንቶች ለጥምቀት አይሆንም ብለው ቢከራከሩም በታሪክ ውስጥ ግን ይህንን ጥቅስ እያነሱ ያስተማሩ የቤተ ክርስቲያን አባቶች ከጥንት ጀምሮ ያሉ ሐዋርያትም ተክቶ ከመጡ አባቶች ጀምሮ ወደዚህ ያሉ ማለት ነው ጠቅላላ አባቶች ከነሰማዕቱ ዮሐንስ ጀምሮ ሁሉም ኧረ ጥምቀት ነው የሚሉ ስለ ጥምቀት ሲያስረዱ ይህንን ጥቅስ የሚሰጡት። ታዲያ አስቡት እናንተ በጌታ የኢየሩሳሌም አባቶች ሁሉ ይህንን ጥቅስ እየጠቀሱ ለጥምቀት ከሰጡ አሁን አንድ ጴንጤ ብድግ ብሎ መጥቶ እንደው ለጥምቀት አይደለም ሲል ልናምኑ ልንቀበሉ እንችላለን? ለሐዋርያ ዘመን ለራሳቸው ቅርብ የሆኑ አባቶች ኧረ እንደዚህ ነው እያሉ እንዴት አድርገን ይሄ በጣም ድፍረት እኮ ነው። ዚዌንግሊ ባይዘዌ ልክ ሲነሳ ማለት ነው ኦሬች ዚዌንግሊ ይህንን የጴንጤ ትምህርት የጀመረው ሰውዬ ማለት ነው ጥምቀት ለድነት እንዳልሆነ ያስተማረው ሰውዬ አንድ ጽሑፍ አለው ኦን ባፕቲዝም ማለት ነው በእንተ ጥምቀት የተሰኘ ጽሑፍ አለው መጽሐፍ አለው። እዛ ጽሑፉ ላይ ሲጀምር ራሱ ምን ብሎ ቢጀምር ጥሩ ነው? ከዚህ በፊት የነበሩ አባቶች ሁሉ ጥምቀት ለድነት ነው ብለዋል፣ ተሳስተዋል። አድሚት አድርጎ ነው የሚጀምረው። ከሱ በፊት የነበሩ አባቶች ሁሉ ከዚህ እንግዲህ በፊት የነበሩ አባቶች ሁሉ ጥምቀት ለድህነት ነው ብለው እንደሚያምኑ አድሚት አድርጎ አምኖ ይጀምርና ሁሉም ተሳስተዋል። እኔ ትክክል ነኝ። እዚህ እንግዲህ አረ በቅዱስ ሚካኤል እኔ እንደዚህ እንግዲህ አይነት እኔ በስመ አብ እኔ የአእምሮ ህመምተኛ ሰው እኔ በጣም ይቅርታ አድርጉልኝ። ክርስቶስን እንዴት ነው ሰው በምን አይነት ድፍረት ነው ለ1500 ዘመን ሙሉ ክርስትና ውስጥ የነበረው ትምህርት ስህተት ሆኖ እኔ ትክክል ብሎ በምን አይነት ድፍረት ነው የሚመጣው? ማለት እሱ በተነሳበት ሰዓት ከሱ ትንሽ ቀደም ብሎ ማርቲን ሉተር ጀርመን ላይ ተነስቶ ነበር አይደል? ለማደስ በዛው ሰዓት ነበር በነገራችን ማርቲን ሉተር ጀርመን ላይ የካቶሊክ ቤተክርስቲያን ለማደስ ተነስቶ እንኳን አረ ጥምቀት ለድህነት ነው ብሎ ያስተማረው ይሄ መጽሐፍ ቅዱስ ላይ በግልጽ አባቶች ላይ በግልጽ ዶክተር ማርቲን ሉተር የፕሮቴስታንቲዝም አባት የነበሩ እሱ ራሱ ጥምቀት አረ ለድህነት ነው ያለው። እንደዚህ ነው ያለው። በዚህ ትሆን እኔ ያውም አረ ለድህነት ነው ኦኬ እሱን አልሰማሁትም። ትሆኑ ግን ቆይ ቃል በቃል ምን እንዳለ ልንገራችሁ እስቲ ብራተ ኮምፒውተር እና አስቡት። ዘወንግሊ ምን አይነት አስተሳሰብ ቢኖረው ነው በጌታ ድንገት ተነስቶ ያውም አድሚት አድርጎ አዎ ከኔ በፊት የነበሩ አባቶች ሁሉ ጥምቀት ለድህነት ነው ብለዋል፣ ግን ተሳስተዋል። እሺ ማርቲን ሉተር እንደዚህ ይላል ስለ ጥምቀት ሲያወራ ጥምቀት ምንድን ነው ብሎ ይጠይቃል። ስሞል ካቴኪዝም ላይ ጥምቀት ምንድን ነው ይልና ብሎ ይጠይቃል። ሲመልስ እንዲህ ይላል ጥምቀት ባዶ ውሃ ብቻ አይደለም፣ ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው ይልና ምንድነው ቀጠል ያደርግና ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል ብሎ ይጠይቅና ልክ ሲመልስ እንዲህ ይላል የኃጢአት ይቅርታን ያስገኛል ጥምቀት። ያው ይህንን የሚለው አሁን አንድ የእርሳን አባት እንዳይመስላችሁ በጣም ክርስቲያናዊ ከመሆኑ የተነሳ አሁን የሚናገረው ነገር የእርሳን አባት ነው እንዲ ማን ነው ልትሉ ይችላላችሁ። ግን የፕሮቴስታንቶች የራሳቸው አባት ማርቲን ሉተር ነው። የፕሮቴስታንቲዝም አባት ዶክተር ማርቲን ሉተር የእምነት ብቻ ሻምፒዮን አይደለ? እምነት ብቻ የምትለዋ እሱ ነው እንግዲህ በጣም እንደዚህ እንትን ያሉ እና እምነት ብቻ የሚለው ማርቲን ሉተር ራሱ ጥምቀትን ግን ክዱ አይደለም። እንደ ሌሎቹ እምነት ብቻ ሲሉ ጥምቀትንም ጭምር አውጥተውት ነው። እምነት ብቻ ሲሉ ስራን ለይቶ ብቻ ሳይሆን ስራን ለይተን የምንናገርበት ክፍል አለ። ለምሳሌ ኢኒሺያል ሳልቬሽን ላይ እምነት ብቻ ሲል አንድ ጴንጤ ስራን ብቻ አይደለም ጥምቀትን ምኑንም ሁሉ በቃ እንዳለ ነጥሩ ዝም ብሎ አንጠልጥሎ ነው እምነትም
ሉተር ግን እምነት ብቻ ሲል ጥምቀትን አልነጠለም እና ምን አይነት ጥቅምን ያስገኛል ለሚለው ሲመልስ ምን አለ? የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያብሎስ ይቤዣል፣ እንዲሁም የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ የዘላለምን ድነት ይሰጣል። ጥምቀት ማርቲን ሉተር ራሱ እንደዚህ ነው የሚያምነው። ተጨማሪ ከላርጅ ካቴኪዝም ላይ እንዲህ ይላል፣ ጥምቀት ሰዋዊ ጨዋታ ሳይሆን በራሱ በእግዚአብሔር የተመሰረተ በመሆኑ ልመካበት እችላለሁ። ምን እችላለሁ? ልመካበት እችላለሁ። በተጨማሪም መጠመቅ እንደሚገባ አለበለዚያ እንደማንድን በከባድ ሁኔታና በጥብቅ ታዟል ይላል። መጠመቅ እንደሚገባን አለበለዚያ ግን እንደማንድን በከባድ ሁኔታና በጥብቅ ታዟል። ቁጥር 10 ላይ ደግሞ እንዲህ ይላል። ቆይ እሺ ብዙ እንዳለባቸው አንድ ብቻ ተጨማሪ ልጥቀስላችሁ። ቁጥር 15 ስለዚህ የኛዎቹ አዳዲስ መናፍስት ይላል። አዳዲስ መናፍስት ብሎ የሚጠራቸው እዚህ ጋር ጥምቀት አያድንም የሚሉትን እነዚህ እንግዲህ ነው። ጥምቀት አያድንም የሚሉትን ስለዚህ የኛዎቹ አዳዲስ መናፍስት እኔ ቅድም እዚህ እንግዲህ ምን አይነት ህመምተኛ ቢሆን ነው ብያችሁ ነበር አይደል? እንዳይገርማችሁ በሳቱ የተነሳ ሌላ ፕሮቴስታንት ራሱ አዳዲስ መናፍስት ከሚለው ውስጥ ነው የመደበው። እዚህ እንግዲህ አጋንንት ከሚለው ውስጥ ነበር ሲመደቡ የነበረው። አጋንንት ብሎ ነበር የሚሰድበው። ይሄ በአጋንንት እንደሚመራ ነበር የሚያስበው ሉተር ራሱ እዚህ እንግዲህ። ምክንያቱም እንግዳ ትምህርት አንተ እንዴ መጽሐፍ ቅዱስ ላይ በግልጽ ተጽፎ አባቶች ሁሉ በግልጽ አስተምረውበት ጥምቀትን በጣም በግልጽ አባቶች ሁሉም ተስማምተው ካስተማሯቸው ትምህርቶች ውስጥ አንዱ ጥምቀት ነው። ከዛ በኋላ ሜዲቫል ፔሪድ ላይም ጥምቀት ለድነት እንደሆነ ሁሉም የዌስተርን አባቶች ተስማምተውበት ዝም እንግዲህ ድንገት ብቅ ብሎ 16ኛው ክፍለ ዘመን ባለፈው ጥምቀት አያድንም አለ። ከዛ በኋላ ሉተር ምን አለ? የእኛዎቹ አዳዲስ መናፍስት ጥምቀትን ለመሳደብ የእግዚአብሔርን ቃልና ስርዓት ወደ ጎን አድርገው ከጉድጓድ የተቀደሙ ውሃ ብቻ እያሰቡ እፍኝ ነፍስ እንዲረዳ እንዴት ይችላል እያሉ መለፍለፋቸው ፍጹም ተንኮልና ዲያብሎሳዊ የድፍረት ስድብ ነው ይላል። አኪቶ አክባችን የማናገር ይርሳናባት ትሉኝ አይደለም። የፕሮቴስታንት አባት ማርቲን ሉተር ይህን የሚናገረው ምን አለ? የእኛዎቹ አዳዲስ መናፍስት የእግዚአብሔር ቃልና ረስተው ከጉድጓድ የተቀደሙ ውሃ ብቻ እያሰቡ ምን ማለታቸው? እፍኝ ውሃ ነፍስን ሊረዳ እንዴት ይችላል እያሉ መለፍለፋቸው። እፍኝ ውሃ ነፍስን እንዴት ሊረዳ ይችላል፣ ነፍስ እንዴት ሊያድን ይችላል ማለት ነው እያሉ መለፍለፋቸው ፍጹም ተንኮል እና ዲያብሎሳዊ የድፍረት ስድብ ነው። አዎ ስድብ ነው። ምን አይነት ስድብ? ዲያብሎሳዊ የድፍረት ስድብ፣ ዲያብሎሳዊ የሆነ የድፍረት ስድብ ነው የሚሳደቡት። ስለዚህ ፔንቴውን የደስጠይቀው ኤችቱ ይላል። ጥምቀት ያድናል ስትለው ኤችቱ ውሃ እኮ ኤችቱ ነው፣ ኤችቱ እንዴት ያድናል ይላል። ይህንም ደግሞ ሉተር ምን ይለዋል? እንዲህ ያሉ መለፍለፋቸው ዲያብሎሳዊ የሆነ የድፍረት ስድብ ነው ይላቸዋል። እና በጣም የሚያስደንቀኝ ማርቲን ሉተር ራሱ የፕሮቴስታንቲዝም አባት በግልጽ ይህንን አስተምሮ ነበር በሰዓቱ። ወዲያውኑ ግን በሌላ ሳይድ ደግሞ እንደዚህ እንግዲህ ተነስተው ጥምቀት አያድንም አሉ። አሁን ላይ ላሉ ፕሮቴስታንቶች በሚያሳዝን ሁኔታ የደረሰው ለአብዛኞቹ ማለት ነው የዚህ እንግዲህ ትምህርት ነው። የዚህ እንግዲህ ትምህርት ነው ለአብዛኞቹ የደረሰው። አሁን ላይ እኛ ሀገር አብዛኛው ጴንጤ ነው እና ጥምቀት አያድንም ይላል። ጥምቀት ያድናል የሚሉት መካናይስቶችም ቢሆኑ እንግዲህ አሁን እዚህ ሚዲያ ላይ እየነገሩን እንዳሉት ከሆነ ታች ወርደን ማረጋገጥ አለብን። ግን እንደሚሉን ከሆነ መካነ ኢየሱስ የምትባሏ ቤተክርስቲያን ምንም እንኳን ሉተራዊት ነኝ ብላ ብትናገርም ዝም ብላ የምታመቻመችና ከጴንጤዎች ጋር አንድ ሆነች ናት። የተዛመደች ከሆነች ጴንጤዎች ላይ የምንጠይቀውን እሷን የምንጠይቃታለን። የምር የምታምኝ ከሆነ ከጴንጤ ጋር አንድነት ሊኖርሽ አይችልም። ለምሳሌ መካነ ኢየሱስ ማለት ነው። አይ አንድ ነን ካልሽ በራስሽ ዱላ ትገረፊያለሽ። በራስሽ ዱላ ማለት በያሹ ይሄ የእምነት መግለጫሽ ማለት ነው። በምን አይነት የእምነት መግለጫ? ለምሳሌ የኦግስበርጉን ኮንፌሽን ያልተለወጠውን እሱን እንቀበላለን ይላሉ። የሆነ የኦግስበርግ የእምነት መግለጫ አለ፣ እሱን እንቀበላለን ይላሉ መካኒስቶች። እዛ ላይ የእምነት አንድነት እንዲመጣ በምን ላይ መስማማት አለብን ይላል። የእምነት አንድነት እንዲመጣ የክርስቲያን አንድነት የቤተክርስቲያን አንድነት እንዲመጣ ምን ላይ መስማማት አለብን ይላል። አብያተ ክርስቲያናቱ ወንጌል አስተምሮ ምናምን ላይ እና ሚስጥራት ላይ የተስማማ። ስለዛ የራስ የምትቀበለውን
እየጣስክ ከሆነ ሄዳ አንድ ነኝ የምትለው የምርም መካኒስት ይወሰን እንደዚህ የምትል ከሆነ ነው። እኔ ተላለች ብዬ አልደመደምኩም። እዚህ ያሉ ሚዲያ ላይ ያሉ ጴንጤዎች ግን እንደዛ እያሉ እየወሩ ነው ከሆነ እነሱ ትክክል ከሆኑ ስለዚህ የራሷ ጅራፍ ራሷን መልሶ ይገርፋታል። በራሷ የእምነት መግለጫ ነው የምትገረፍበት ማለት ነው ያስብላል። ስለዚህ ይሄ በጣም መታየት ያለበት ጉዳይ ይመስለኛል። ይህን ስላላጠራው ግን የመካኒስትን ነገር ታች ወርዶ ማጣራት ይጠይቃል። አጣርተን የሆነ ነገር ደግሞ እንላችኋለን። ዶክተር ማርቲን ሉተር 31ኛው ቁጥር ላይ የሚለው በእንተ ጥምቀት ላይ ማለት ነው ላርጅ ካቴኪዝም 4ኛው ክፍል በእንተ ጥምቀት 31ኛው ቁጥር ላይ ጥምቀትን አልቀበልም የሚል ሁሉ ይላል። ጥምቀትን አልቀበልም የሚል ማለት አልጠመቅም የሚል ማለት አይደለም። ባይዚ እሱማ ሁሉም ይጠመቃል ያኔ በሰዓቱ ግን ለድህነት አይደለም የሚሉትን ሲወቅስ መሆኑ ነው። እሺ ለድህነት አይደለም የሚሉ አሁን ዘንድ ጴንጤዎችን ማለት ነው። አሁን ላይ ጴንጤዎች ጥምቀት ለድህነት አይደለም ስለሚሉ ጥምቀትን አልቀበልም የሚል ሁሉ የእግዚአብሔርን ቃል እምነትንና ወደ ጥምቀት የሚመራንን እንዲሁም ከጥምቀት ጋር የሚያስተሳስረንን ክርስቶስን አለመቀበሉ ይከተላል። እየሰማችሁ ነው። ስለዚህ አሁን ጥምቀትን ነው አንቀበልም የሚሉ ሰዎች ጥምቀትን ነው አንቀበልም የሚሉ ሰዎች ለሉተር ምንድን ናቸው? ክርስቶስንም ወደ አለመቀበል የሄዱ ናቸው። ክርስቶስን ወደ አለመቀበል ክርስቶስን አለመቀበሉ ይከተላል። ሰው አሁን ለማርቲን ሉተር ጥምቀትን መካድ ምንድን ነው ካላችሁ አይደለም ለእኛ እና ለዶክተር ማርቲን ሉተር ራሱ ጥምቀትን አለመቀበል ምንድን ነው? ጥምቀትን አለመቀበል ቀጥታ አሁን ማሳየ ደግሞ እሺ ገባ ወጣ እያለ እያሳየ ነው። አሁንም ለማንኛውም ይሰማችኋል ግን ድምጼ ቴክስት አድርጉልኝ። አሁንም እያሳየ እየወጣ ነገር ነው። እሺ በጣም አሪፍ። እሺ እየተሰማ ከሆነ ልክ ጥምቀትን አልቀበልም የሚል አሁን ለእኛ ብቻ አይደለም። አሁን ጥምቀት ያናሃል እንደው ትልቅ ነገሩ ምናምን የሚል ሰው ሊኖር ስለሚችል ማለት ነው። እሺ ይሰማል። በቃ እሺ በቃ ይሰማል። አንዴ ኦኬ። ጥምቀትን አልቀበልም የሚል ሁሉ የእግዚአብሔርን ቃል እምነትንና ወደ ጥምቀት የሚመራንን እንዲሁም ከጥምቀት ጋር የሚያስተሳስረንን ክርስቶስን አለመቀበሉ ይከተላል ይላል። ስለዛ ጥምቀትን አልቀበልም የሚል ካለ ምንንም ጭምር አይቀበልም። ጥምቀትን አልቀበልም የሚል ካለ እንግዲያውስ ክርስቶስንም አይቀበልም ብሎ ወደ መደምደሙ ይሄዳል። ማን? ዶክተር ማርቲን ሉተር። ልክ እንደዚህ ሁሉ እኛም ደግሞ አሁን የምንለው ምንድነው? ጴንጤ የማንሆንበት አንዱ ምክንያት የእግዚአብሔርን ጸጋ መቀበያ የሆነውን ይህንን ጥምቀት ይክዳልና ነው። ምንድነው ጴንጤ ልንሆን አንችልም ብለን በግልጽ እንናገራለን። እንዲህ ብለን በግልጽ እንናገራለን። ባይዚ ቲክቶክ በጣም እያለመ እና እኔ ጋር ምን እንደሚያሳይ ቆይ ትላችኋለሁ። ወይ ተአምር። ኦኬ እሺ አንዴ ቆይ ለሪከርዱ አንዴ እሺ ሎክ በጣም እሺ እኔ ይሄንን ነገር እኔ እንደው ዛሬ አንድ የሆነ ተአምር ነው የምናየው እዚህ ቲክቶክ ላይ። አንዴ በጣም የሚገርም እኔ ክርስቶስን እንደዚህ ሪፖርት ይደረጋል። ኢቭን ያለው ሰው ራሱ ማለት ነው 3.4K ይልና ከዛ በኋላ ማርማ ላይ ይለውጠዋል። ለምሳሌ አሁን ስንት ነው የሚለው? ቆይ ኧረ በጌታ እኔ ሪከርዱ አሳያችኋለሁ። እኔ የሚታየኝን ማለት ነው። እናንተም እንደሚታያችሁ ባላቅም እኔ አሳያችኋለሁ። እና አሁን ሪፖርት ማድረጋችሁን አቁሙና ማለት ነው። ሪፖርት ማድረጋችሁን አቁሙና አሁን እኔ እድሉን ሰጣችኋለሁ።
ይህ ቤት የእናንተን ቤት ነው። ይህ ቤት የእናንተን ቤት ነው። ስለዛ ኑና ሞግቱ። አትሊስት እሱ ይሻላል።